ክቡራን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ምክትል ስራ አስኪያጆች፣ የጠቅላይ ቤተ ክህነት የመምሪያና የድርጅት ኃላፊዎች፣ የአዲስ አበባ ሀገረ ስብከትና የክፍለ ከተማ ስራ አስኪያጆች እንዲሁም የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ የየአህጉረ ስብከቱ ስራ አስኪያጆች፣ የሰበካው ጉባኤ ተወካዮች፣ አጠቃላይ የዚህ ታሪካዊ ጉባኤ ተሳታፊዎች በሙሉ እንኳን ለ44ኛው አጠቃላይ የሰበካ መንፈሳዊ ጉባኤ በሰላም አደረሳችሁ አደረሰን እያልኩኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ሐረርጌ ሀገረ ስብከት የ2017 በጀት ዓመት የሥራ አፈጻጸም ሪፖርት ቀደም ሲል ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በተላለፈው መመሪያ መሰረት ከበጀት ዓመቱ የቅጽ ፎርማት ጋር የሀገረ ስብከቱን አጠቃላይ ስራ ክንውን የልማት እንቅስቃሴ አስመልክቶ በመጠይቁ መሰረት በወቅቱ በተሰጠን የጊዜ ሰሌዳ ያቀረበ ሲሆን ነገር ግን ካቀረብነው ሪፖርት በጥቂቱ ለማቅረብ እወዳለሁ። አንደኛ፣ የብፁዕ አቡነ ኒቆዲሞስ ሐዋርያ ጉዞን አስመልክቶ ብፁዕ አባታችን አቡነ ኒቆዲሞስ የሀገረ ስብከታችን ሊቀ ጳጳስ በ2017 በጀት ዓመት ደከመኝ ሰለቸኝ ሳይሉ ከከተማው እስከ ገጠር ባለችው ቅድስት ቤተክርስቲያን ለትራንስፖርት እንኳን ምቹ ባልሆኑ እጅግ በጣም ፈታኝ የሆኑ ሁኔታዎችን በመቋቋም መኪና በማይደርስባቸው ቦታዎች በእግር ተጉዘው በመድረስ በየገጠሩ የሚገኙትን ምእመናን ቃለ እግዚአብሔርን በማስተማርና በማጽናናት ቃለ ቡራኬ በመስጠት አባታዊና ሐዋርያዊ አገልግሎት ሲፈጽሙ ቆይተዋል። በበጀት ዓመቱ የሕዝብ አደባባይ በዓላት ለሚከበሩ የመስቀል ደመራ፣ የጥምቀትና የቃና ዘገሊላ በዓላት በመገኘት ስርዓቱን መርተው ትምህርተ ወንጌልና ቃለ ምዕዳን ሰጥተዋል። ብፁዕ አባታችን አቡነ ኒቆዲሞስ በሐረር ከተማ በሚገኙ አድባራትና ገዳማት በየክብረ በዓላቱ ላይ በመገኘት ቃለ ምዕዳንና ቡራኬ ሰጥተዋል። እንዲሁም በታላቁ ዐቢይ ጾምና በጾመ ፍልሰታ በእያንዳንዱ ቀናት በየአብያተ ክርስቲያናቱ በመገኘት ቅዳሴውን በመምራት የእግዚአብሔርን ቃል በማስተማር አባታዊ ቡራኬ ሰጥተዋል። በሀገረ ስብከታችን በሚገኙ በተለያዩ ወረዳዎች ውስጥ ከ20 በላይ አብያተ ክርስቲያናት ባደረጉት ሐዋርያ ጉዞ የአብያተ ክርስቲያናቱ መንፈሳዊ አገልግሎት አስተዳደራዊና ልማታዊ ስራዎችን በመጎብኘት ተገቢውን ትምህርተ ወንጌል በማስተማር አባታዊ ቡራኬና ቃለ በረከት ሰጥተዋል። በባቢሌና ጉርስም ወረዳ ቤተ ክህነት ስር በምትገኘው የባቢሌ ደብረ ምጥማቅ ቅዱስ ማርቆስ ቤተ ክርስቲያን ባሉ የሰንበት ትምህርት ቤት ወጣት አባላት መካከል የተፈጠረውን አለመግባባት ብፁዕነታቸው የሀገረ ስብከቱ ልዑካን በማስከተል ቦታው ድረስ ተገኝተው እጅግ ጥበብ በተሞላበት መንገድ ችግሩን ፈተው በሰላም አገልግሎታቸውን እንዲቀጥሉ አድርገዋል። በ6 አብያተ ክርስቲያናት ላይ የተሰሩ ልማታዊ ስራዎችን ባርከው መርቀው ስራ አስጀምረዋል። በአዲስ ግንባታ የተሰራውን የፉርዳ ደብረ ራማ ቅዱስ አማኑኤል ህንፃ ቤተ ክርስቲያንና ሙሉ እድሳት የተደረገለትን የዓለማያ ደብረ መንክራት ቅዱስ ማርቆስ ህንፃ ቤተ ክርስቲያን ባርከው ቅዳሴ ቤታቸውን አክብረዋል። በጉብኝታቸውም ወቅት በጋራ ሙልታ ወረዳ ስር ለሚገኘው
ለአንያ ደብረ ሰላም ቅዱስ አማኑኤል ቤተክርስቲያን 20 ዘመናዊ የንብ ቆፎዎችን ገዝተው በማበርከት በልማታዊ ስራቸው እንዲነቃቁ አድርገዋል። በሀገረ ስብከቱ ፈለገ አእምሮ ካህናት ማሰልጠኛና የአብነት ትምህርት ቤት ለሚማሩ 16 የአብነት ተማሪዎች ተመሳሳይ የሆነ የነጠላ አልባሳት ገዝተው በመስጠት ተማሪዎቹ ትምህርታቸውን ጠንክረው እንዲማሩ የማበረታታት ስራ ሰርተዋል። የገጠሪቱን ቤተክርስቲያን በገቢ ለመደገፍ ሀገረ ስብከቱ እየሰራ ላለው G+4 ህንፃ ግንባታ የ50 ሺህ ብር ድጋፍ አድርገዋል። ከርዕሰ ከተማው ጀምሮ እስከ ገጠር ድረስ በሚሄዱባቸው አብያተ ክርስቲያናት በበጀት ዓመቱ ብቻ ከብር 200 ሺህ ብር በላይ ከራሳቸው ወጪ በማድረግ የገንዘብ ድጋፍ አድርገዋል። በዚህ አጋጣሚ በመጽሔቱ ላይ የተመዘገበው 40 ሺህ ብር ተብሎ የህትመት ስህተት ስላለው እንዲስተካከልልኝ በዚህ አጋጣሚ በአክብሮት እጠይቃለሁ። በመጨረሻም ብፁዕነታቸው ውልደ ክህነትን ለማፍራት በበጀት ዓመቱ ለ98 የአብነት ተማሪዎች የድቁና ማዕረግ፣ ለ9 ዲያቆናት የቅስና ማዕረግና እንዲሁም 1 የቁምስና ማዕረግ ሰጥተዋል። ሁለተኛ ስብከተ ወንጌል ማስፋፋትና ማጠናከር በተመለከተ ሀገረ ስብከታችን ለስብከተ ወንጌል መስፋፋት ትልቁን ትኩረት በመስጠት በበጀት ዓመቱ 2 ጊዜ ማለትም በጥር ወርና በሚያዝያ ወር ከ40 በላይ ሰባኪያነ ወንጌልና ከ10 ያላነሱ ዘማሪያንን በተመረጡ 20 በገጠር የሚገኙ አድባራትና ገዳማት ስምሪት በማድረግ ስብከተ ወንጌልን ተደራሽ ከማድረግ አንጻር አመርቂ ስራ ተሰርቷል። በርዕሰ ከተማው አድባራትና ገዳማት የሚገኙትን የስብከተ ወንጌል ኃላፊዎች በህዳር ወር 2017 ዓ.ም በአንድ ላይ በመሰብሰብ ቤተክርስቲያኒቱን ማዕከል ያደረገ ጊዜውንና ወቅቱን የዋጀ የስብከተ ወንጌል አገልግሎት እንዲፈጸም ግንዛቤ በመስጠት እና የሥራ አቅጣጫ በማስቀመጥ የተቀናጀ ስራ መስራት ተችሏል። በበጀት ዓመቱ ቤተክርስቲያን በቅርበት በሌለባቸው ስፍራዎች 5 አዳዲስ የስብከት ኬላዎች ለማቋቋም በእቅድ ተይዞ ከተያዘው እቅድ በላይ 17 የስብከት ኬላዎችን ማቋቋም ተችሏል። ስብከተ ወንጌልን ተደራሽ ለማድረግ ታስቦ በተሰራው ስራ ከፕሮቴስታንት እምነት ተከታይ የነበሩ 80 ከእስልምና እምነት 39 በልዩ ልዩ ሱሶች ውስጥ የነበሩ 20 በድምሩ 139 ነፍሳት ወደ ቅድስት እናታቸው ቤተክርስቲያን እንዲመለሱ ተደርጓል። ሰንበት ትምህርት ቤትን አስመልክቶ የሰንበት ትምህርት ቤት ማደራጃና ማስፋፋትን አስመልክቶ በሀገረ ስብከት 10 የሚገኙ የሰንበት ትምህርት ቤቶችን ለማጠናከር በቅድ በተያዘው መሰረት በስርዓተ ትምህርት አተገባበር ዙሪያ የግንዛቤ ማስጨበጫ ከመጋቢት 20 እስከ 21 2017 ዓ.ም 3 መምህራን አሰልጣኞችን በመጋበዝ ስርዓተ ትምህርት አተገባበር፣ ወጣትነት እና መንፈሳዊ አገልግሎት፣ ወቅታዊ የቤተክርስቲያን ፈተና፣ ወጣቶችና የሰንበት ትምህርት ቤትን አስተምሮና የቃለ ዓዋዲ ድርሻ፣ የሚዲያ አጠቃቀም እና የጋራ ግንኙነት በሚሉ ርዕሶች ከርዕሰ ከተማውና ከገጠር ለተውጣጡ 66 የሰንበት ትምህርት ቤት ወጣቶች ግንዛቤ ተሰጥቷል። ስለ ስርዓተ ትምህርቱ ለአስተዳዳሪዎችና ለሰባኪያነ ወንጌል ግንዛቤ መሰጠቱ አስፈላጊ መሆኑን በማመን በርዕሰ ከተማው ለሚገኙ ለ9 አስተዳዳሪዎችና ለ21 ሰባኪያነ ወንጌል በመጋቢት ወር 2017 ዓ.ም ግንዛቤ እንዲሰጥ ተደርጓል። ቀደም ሲል በመግቢያዬ እንደገለጽኩት ሁሉ በመልካም አስተዳደር የሰበካ ጉባኤ ማጠናከር፣ መንፈሳዊ የአብነት ትምህርትን ማጠናከር፣ ስለ ገዳማት አጠባበቅ አያያዝ፣ ሁሉን አቀፍ የልማት ስራዎችን ማስፋፋትና ማጠናከርን፣ የቅርስ ደህንነት መጠበቅን፣ የገንዘብና የንብረትን አስተዳደር መመሪያን ጠብቆ መስራትን አስመልክቶ ሁሉን በሪፖርታችን ያቀረበ ስለሆነ በመጨረሻም የዘመኑ የገቢና ወጪን ሂሳብ አስመልክቶ ከ2017 በጀት ዓመት የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት
35 በመቶ 8 ሚሊዮን 62138.94 ሳንቲም ሲሆን ከባለፈው በጀት ዓመት የብር 1 ሚሊዮን 825,027 ብር ነጥብ ከ05 ሳንቲም ብልጫ ሂሳቡ የሚያሳይ ስለሆነ ይህንኑ ገቢ ያደረግንበትን ደረሰኝ ብፁዕ አባታችን አቡነ ኒቆዲሞስ የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ ለብፁዕ ዋና ጠቅላይ ስራ አስኪያጅ ደረሰኙን እንዲያስረክቡልኝ በታላቅ አክብሮት እጠይቃለሁ። አመሰግናለሁ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የማህበራት ምዝገባ ክትትልና ቁጥጥር፣ የቅርሳ ቅርስና ቤተ መዘክር የደቡብ ምስራቅ ትግራይ ራያ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያና የድርጅት ኃላፊዎች፣ የየሀገረ ስብከቱ ስራ አስኪያጆች፣ ክቡራን የዚህ ጉባኤ ተሳታፊዎች፣ አርሲ ሀገረ ስብከት በ26 ወረዳ ቤተ ክህነት ጽሕፈት ቤቶች ስር በሚገኝ 9 ገዳማት 431 አድባራትና 180 የገጠር አብያተ ክርስቲያናት በድምሩ 620 አጥቢያዎች በብፁዕ አቡነ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ሰበካ ጉባኤ ማደራጃ መምሪያ የአርሲ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ቅርብ ክትትል መመሪያና ጸሎት እየታገዘ የሚመራ በሀገረ ስብከቱ የየክፍል ኃላፊዎች፣ ልዩ ልዩ ሰራተኞች፣ በወረዳ ቤተ ክህነት ጽሕፈት ቤቶች የሥራ ኃላፊዎች፣ በገዳማትና አድባራት አስተዳዳሪዎች፣ በአጥቢያ ሊቃውንት ካህናትና የሰበካ ጉባኤ አባላት፣ በመላው ምእመናት ትጋት በጀት ዓመቱ ውጤታማ ተግባር ተከናውኗል። በሀገረ ስብከታችን በተወሰኑ ወረዳዎች በማይታወቁ ግለሰቦች በሚፈጸም ጥቃት ምእመናን ቀያቸውን ጥለው እየተሰደዱና እንዲሁም ሀብት ንብረታቸው የተዘረፉ ሲሆን ባለፉት 4 ተከታታይ ዓመታት በተለይ ለቅድስት ቤተ ክርስቲያናችን ሁለንተናዊ አስተዋጽኦ ሲያደርጉ የነበሩ ክርስቲያኖች ጥቃት ደርሶባቸዋል። በቅርቡ በሮቤ ወረዳ በተለያየ ጊዜና ቦታ 2 ካህናት በግፍ ቢገደሉም አንደኛውን ገዳይ መንግስት ተከታትሎ እርምጃ የወሰደ ሲሆን ሌሎቹም በሕግ ቁጥጥር ስር የዋሉና ውሳኔ እየጠበቁ ይገኛሉ። በዚህ አጋጣሚ የክልላችን መንግስትና የዞናችንን አስተዳደር ካህኑን ጨምሮ በተለያዩ ወረዳዎች የሰው ሕይወት ባጠፉና ንብረት ባወደሙ ግለሰቦች ላይ ለወሰደው እርምጃ በዚህ ታላቅ ጉባኤ ፊት በአርሲ ሀገረ ስብከት ስም ምስጋናችንን እናቀርባለን። ይሁን እንጂ በሀገረ ስብከታችን በዚህ ሁሉ ፈተና ውስጥ ሆኖ የቅዱስ ሲኖዶስ ውሳኔንና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት መመሪያን ለማስተግበር ከፍተኛ ጥረት በማድረግ ውጤታማ ተግባር ተከናውኗል። ሰበካ ጉባኤ፣ መልካም አስተዳደር፣ ስብከተ ወንጌል፣ ሰንበት ትምህርት ቤት፣ ገዳማት፣ መንፈሳዊ አብነትና ዘመናዊ ትምህርት ቤቶች ቅርሳ ቅርስን በተመለከተ እንዲሁም በበጀት ዓመቱ በሀገረ ስብከታችን የተከናወኑ መንፈሳዊ ማህበራዊ በርካታ ተግባራት ዝርዝር ቀደም ብለን ለሰበካ ጉባኤ ማደራጃ መምሪያ የላክን ሲሆን ለዚህ ጉባኤ ግን አጠር በማድረግ ጥቂቱን አቀርባለሁ። ብፁዕ አቡነ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰበካ ጉባኤ ማደራጃ መምሪያና የአርሲ ሀገረ ስብከት ሊቀ ጳጳስ በ2017 ዓ.ም በበጀት ዓመት በርካታ መንፈሳዊ ማህበራዊ ተግባራት አከናውነዋል። እንደሚታወቀው ብፁዕነታቸው የሰሯቸው ስራዎች፣ ያስመዘገቧቸው ውጤቶች በሚዲያ ሁላችን ፍላጎት ቢሆንም ነገር ግን ሁላችሁም እንደምታውቁት ስራዎቻቸውን በተግባር ብቻ እንዲገለጽ የሚፈልጉ ብዙ ከመናገር ብዙ መስራት የሚወዱ ነገሮችን በሰከነ በተረጋጋ ሁኔታ መረዳት የሚፈልጉ ተናግረው የማይጠገቡ በዝምታ ውስጥ ብቻ ሆነው ስራ መስራት የሚፈልጉ አባት መሆናቸው ለሁሉም ግልጽ ነው። በእርግጥ አገላለጽ ሊመጥናቸው እንደማይችል የመንፈስ ቅዱስ ልጆቻቸው የሆኑ የአርሲ ሀገረ ስብከት ሊቃውንት፣ ካህናት፣ ምእመናን ስራዎቻቸው ሕያው ምስክሮች ናቸው። የአርሲ ሀገረ ስብከት መልክዓ ምድር አቀማመጥና የአየር ጠባይ ለነዋሪዎቿ ምቹ በመሆኑ የብዙ ብሔር ብሔረሰቦች ህዝቦች የብዙሃን ቋንቋ ባለቤት ናት። በተለይም የተከበረው የኦሮሞ ብሔረሰብና የክልሉን ቋንቋ ማለትም የአፋን ኦሮሞ የሚናገሩ በርካታ ምዕመናን በመኖራቸው ይህንን ታሳቢ በማድረግ
በብፁዕነታቸው መመሪያ ሰጭነት የቅርብ ክትትል በዚህ አጭር ጽሁፍ በሀገረ ስብከታችን የሰሩት ተግባራት ዘርዝረን ማቅረብ ባንችልም ከብዙ በጥቂቱ እንደሚከተለው አቀርባለሁ። 1. የመሰረቷቸው ታላላቅ ገዳማት በመንፈሳዊ አገልግሎት እንዲተጉ በገቢ ራሳቸውን እንዲችሉ በስርዓተ አበው እንዲመሩ አድርገዋል። በሁሉም ገዳሞቻችን ከሀገረ ስብከቱ ጽሕፈት ቤት ለመምህራንና ደቀ መዛሙርቶቻቸው በጀት በመመደብ መንፈሳዊ አብነት ትምህርት ቤት እንዲጠናከር በማድረግ የአካባቢው ተወላጆች የሆኑ ልጆች ገብተው እንዲማሩ አድርገዋል። 2. በሀገረ ስብከቱ በሚገኝ የወረዳ ቤተ ክህነት አቅራቢነት በቂ መተዳደሪያ መሬት ኖሯቸው በወረዳ አስተዳደርና በሚመለከታቸው የመንግስት ባለስልጣናት ጸድቆና እውቅና ተሰጥቷቸው የይዞታ ባለቤት የሆኑ በ2017 ዓ.ም ብቻ ከ21 በላይ አዳዲስ አብያተ ክርስቲያናት የመሰረት ድንጋይ ተቀምጦላቸዋል። 3. ብፁዕነታቸው መንበረ ጵጵስና G+4 በተጠና መልኩ ለማሰራት ባቀዱት መሰረት መንፈሳዊ ባዛር በማዘጋጀት ከ30 ሚሊዮን ብር በላይ ገቢ ማግኘት ተችሏል። የቋንቋ አገልግሎት በተመለከተ ብፁዕነታቸው ትኩረት ሰጥተውበት ከሰሯቸው በርካታ ስራዎች መካከል የሚከተሉት ጥቂቶቹ ናቸው። የቋንቋ ተናጋሪዎች በሀገረ ስብከቱ በክፍል ኃላፊ ልዩ የስራ መደብ እንዲሁም የየወረዳ ቤተ ክህነት ኃላፊና ጸሐፊ በመሆን እየሰሩ ሲሆን በአጥቢያ ደረጃም አስተዳዳሪ መርጌታ፣ የሰበካ ጉባኤ ቋሚ ጸሐፊና ሰባኪያነ ወንጌል በቅስናና በድቁና መደብ ተቀጥረው ምእመናን በመሆኑ ወደፊትም ይህንን አጠናክረ የምንቀጥል ሆኖ ሌሎች አገልጋዮችም እንደ ችሎታቸው የትምህርት ማስረጃቸውና ዶኩመንታቸው ታይቶ በኦሮምኛ ቋንቋ ታሳቢ ባደረገ መልኩ በወረዳና በአጥቢያ ደረጃ ተመድበው እንዲያገለግሉ እንዲደረግ ብፁዕነታቸው መመሪያ ሰጥተዋል። በዚሁ መሰረት በ2017 ዓ.ም በአሰላ ከተማ በሚገኙ አድባራት ቋንቋ ሰባኪያ ወንጌል የመደብን ሲሆን በሀገረ ስብከት ጽሕፈት ቤትም የቋንቋ ባለቤት የሆኑ ተጨማሪ 2 የክፍል ኃላፊና 1 የስብከተ ወንጌል ጸሐፊ መድበን በስራ ላይ ሲሆኑ በሌሎች ወረዳ ከተሞች የሚገኙ ታላላቅ አድባራት 11 የቋንቋ ተናጋሪ የሆኑ ሰባኪያን ወንጌል መድበን በአገልግሎት ላይ ይገኛሉ። ቀደም ሲል የአካባቢ ተወላጆችና የኦሮምኛ ቋንቋ ተናጋሪ የሆኑትን በቅድስት ሥላሴ እንዲሁም በቅዱስ ጳውሎስ መንፈሳዊ ኮሌጅ፣ በዞሃ መረ ብርሃን ቅዱስ ገብርኤል ስራ አመራር ኮሌጅና በሌሎች ማህበራት ካህናት ማሰልጠኛ ገብተው እንዲማሩ ሲደረግ በርካቶቹም በሀገረ ስብከታችን የተለያዩ ወረዳዎች ልዩ ልዩ የአገልግሎት ዘርፍ ተሰማርተው በመስራት ላይ ይገኛሉ። ከዚሁ ጋር የአካባቢ ተወላጆች ባለን የአብነት ትምህርት ቤት ገብተው እንዲማሩ በየዓመቱ በሚሰጠው ኮርስም ተሳታፊ እንዲሆን ሲደረግ በአፋን ኦሮሞ ሰባኪያን ወንጌል በማሰልጠን ወደ የመጡበት አጥቢያ ተመልሰዋል። በስተመጨረሻም የ2017 ዓ.ም ሀገረ ስብከታችን ከሚገኙ አጥቢያ ሰበካ ጉባኤ የተሰበሰበ የመንበረ ፓትርያርክ ጠቅላላ 35% ድርሻ በ2016 5,372,505 በ2017 ዓ.ም 6,076,424 ከ70 በብልጫ 703,919 የያዘውን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ሞዴል 64 የተቆረጠበትን ብፁዕ አባታችን ለብፁዕ ጠቅላይ ስራ አስኪያጅ እንዲሰጡልኝ በታላቅ ትሕትና ጠይቃለሁ። ብፁዕ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ክቡራን የአህጉረ ስብከት ስራ አስኪያጆች፣ ክቡራንና ክቡራት፣ የባሌ ሀገረ ስብከት የ2017 በጀት ዓመት የስራ ክንውን ሪፖርትን በአጭሩ ከዚህ እንደሚከተለው አቀርባለሁ። የባሌ ሀገረ ስብከት ጽሕፈት ቤት በስሩ 12 የወረዳ ቤተ ክህነት ጽሕፈት ቤትን 181 አጥቢያ ቤተ ክርስቲያን ሰበካ ጉባኤ ጽሕፈት ቤትንና 2 የአንድነት ገዳማትን ይዞ የሚገኝ ሀገረ ስብከት ሲሆን ጸሎትና ትዕግስት የሕይወታቸው አንድ አካላቸው በአረጋዊ አባት በብፁዕ አቡነ ዮሴፍ የሚመራ ሀገረ ስብከት ነው። ብፁዕነታቸው በበጀት ዓመቱ በ12ቱም ወረዳ በሚገኙ በተመረጡ አድባራትና የገጠር አብያተ ክርስቲያናት ሐዋርያዊ ጉዞ በማድረግ የራስ አገዝ የልማት ስራዎችን ጎብኝተዋል። አዳዲስ የተሰሩ አብያተ ክርስቲያናትን ባርከውና መርቀው የቃል ኪዳኑን ታቦት አስገብተዋል።
በጅምር ላይ የሚገኙ ህንጻ አብያተ ክርስቲያን ግንባታዎችንም ጎብኝተዋል። ለህዝበ ክርስቲያኑም ትምህርትና ቃለ ምዕዳን ሰጥተዋል። ብፁዕነታቸው በራስ አገዝ ልማት በሮቤ ከተማ ላይ ለሚያስገነቡት G+4 ሁለገብ ህንጻ ለማስፈጸሚያ የሚውል ገንዘብ ለማስተባበር በ12 ወረዳ በሚገኙ በተመረጡ አድባራትና የገጠር አብያተ ክርስቲያን ተዘዋውረው ከገጠር አብያተ ክርስቲያን የስንዴ ምርት በከተማ ከሚገኙ አድባራት ደግሞ ገንዘብ ለማሰባሰብ ችለዋል። ብፁዕነታቸው በብሔራዊ ደረጃ በሚከበሩ በዓላት ማለትም የጥምቀት፣ የልደት፣ የቃና ዘገሊላና በዓላት ላይ በጎባና በሮቤ ወረዳዎች ሐዋርያዊ ጉዞ በማድረግ ህዝበ ክርስቲያኑን ባርከው ትምህርትና ቃለ ምዕዳን ሰጥተዋል። ብፁዕነታቸው በበጀት ዓመቱ ለዲቁና ለቅስና የሚያበቃቸውን ትምህርት ተምረው የሚሰጠውን የማጣሪያ ፈተና ላለፉ 2 ደቀ መዛሙርት የዲቁና ለ19 ዲያቆናት ደግሞ የቅስና ስልጣነ ክህነት ሰጥተዋል። ብፁዕነታቸው በ2007 ዓ.ም በጎልልቻ ወረዳ በገደሙት አቡነ ተክለ ሃይማኖት የአንድነት ገዳም ከታኅሳስ 23 እስከ 27 ቀን በገዳሙ ሱባኤ በመያዝና በበዓሉ ላይ ለሚገኘው ህዝበ ክርስቲያን ትምህርት ቃለ ምዕዳንና ቡራኬ ሰጥተዋል። መልካም አስተዳደርን በተመለከተ መልካም አስተዳደር መንግስታዊና መንግስታዊ ላልሆኑ ድርጅቶችና የሃይማኖት ተቋማት አስፈላጊና ቁልፍ ጉዳይ መሆኑ አጠያቂ አይደለም። ስለሆነም በመንግስት መዋቅር በዞን በወረዳና በከተማ አስተዳደር ከሚገኙ የመንግስት የስራ ኃላፊዎች ጋር በመቀራረብ የቤተ ክርስቲያኗን መብት ከማስከበር አንጻር ዘርፈ ብዙ ስራዎችን ለመስራት ችለናል። በአጥቢያ አብያተ ክርስቲያን በወረዳ ቤተ ክህነትና በሀገረ ስብከት ደረጃ መልካም አስተዳደርን ለማስፈን በባለሙያ የተደገፈ ስልጠና ተሰጥቷል። የስራ ክትትልና ግምገማም ተደርጓል። ከሌሎች ቤተ እምነት ተከታዮች ጋር ተቀራርቦ በመስራት ልዩነትን በማጥበብ አንድነትን ለማሳየት ተችሏል። ስብከተ ወንጌልን ማስፋፋትና ማጠናከርን በተመለከተ የቅድስት ቤተ ክርስቲያን ተቀዳሚ ዓላማ ወንጌልን ለሰው ልጆች ሁሉ መስበክና ለእግዚአብሔር መንግስት ማብቃት መሆኑ ይታወቃል። በመሆኑም ሀገረ ስብከታችን በ2017 በጀት ዓመት ስብከተ ወንጌልን ለማስፋፋትና ለማጠናከር በሀገረ ስብከት በወረዳና በአጥቢያ አብያተ ክርስቲያን ደረጃ የስብከተ ወንጌል ዘርፈ ብዙ ስራዎችን ለመስራት ተችሏል። በየአድባራቱና በገጠር አብያተ ክርስቲያን ሃይማኖታዊ ጉባኤ በማዘጋጀት ህዝበ ክርስቲያኑ በሃይማኖቱ የሚጸናበት በሃይማኖቱ የጸናበት የራቁ ሰዎች የቀረቡበት ባለማወቅ ከእናት ቅድስት ቤተ ክርስቲያን የኮበለሉ ሰዎች የተመለሱበት ትምህርተ ወንጌል ተሰጥቷል። በየአጥቢያ አብያተ ክርስቲያኑ በዕለተ ሰንበት በወራና አበይት በዓላት እንዲሁም በሰርክ መርሃ ግብር ሰባኪያነ ወንጌልን በመመደብ ህዝበ ክርስቲያኑ በቂ የሆነ ትምህርት እንዲያገኝ ተደርጓል። ሰንበት ትምህርት ቤትን ማደራጀትና ማጠናከርን በተመለከተ ሰንበት ትምህርት ቤት የቤተ ክርስቲያኒቱ የጀርባ አጥንት የሆኑ ወጣቶች የአባቶቻቸውን ታሪክና ሃይማኖት የሚያጠኑበት በስነ ምግባር ተኮትኩተውና እና ታንጸው የሚያድጉበት ማሰልጠኛ ተቋም ነው። ስለሆነም በሀገረ ስብከታችን በ2017 በጀት ዓመት በየአጥቢያ አብያተ ክርስቲያኑ በሰንበት ትምህርት ቤት ለሚማሩ ወጣቶችና ህጻናት በመደበኛና በቱርፋት የሚያገለግሉ ሰባኪያነ ወንጌል እየተመደበላቸው ተከታታይ ትምህርት እንዲያገኙ ተደርጓል። በየወረዳው የወረዳ ሰንበት ትምህርት ቤት አንድነት ጉባኤ በማቋቋም ሰንበት ትምህርት ቤቶችን ለማጠናከር የልምድ ልውውጥ ከማድረግ ጀምሮ ዘርፈ ብዙ ስራዎችን ተሰርተዋል። በመንበረ ፓትርያርክ ሰንበት ትምህርት ቤቶች ማደራጃ መምሪያ የተዘጋጀውን ስርዓተ ትምህርት ለመተግበር በየወረዳው ከሚገኙ አጥቢያ አብያተ ክርስቲያን ለተውጣጡ ሰባኪያነ ወንጌል የአሰልጣኞች ስልጠና ከወሰዱ በኋላ ከ1ኛ እስከ 7ኛ ክፍል ስርዓተ ትምህርቱን መሰረት አድርገው በማስተማር ከየክፍሉ ከ1ኛ እስከ 3ኛ ለወጡ ተማሪዎች የማበረታቻ ሽልማት እንዲሰጣቸው ተደርጓል። ሁሉን አቀፍ የልማት ስራዎችን ማስፋፋትና ማጠናከርን በተመለከተ ልማት የቤተ ክርስቲያንን ሁለንተናዊ እድገት የሚያመጣና ለካህናት ኑሮ መሻሻል ወሳኝ ሚና የሚጫወት ዋነኛ ተግባር መሆኑ ይታወቃል። በመሆኑም ሀገረ ስብከታችን ለዚህ የስራ መስክ ልዩ ትኩረት በመስጠት ከሀገረ ስብከት እስከ አጥቢያ አብያተ ክርስቲያን ድረስ በአቅም ላይ የተመሰረተ የተለያዩ የልማት ስራዎች ተሰርተዋል። አሁንም በመስራት ላይ ይገኛሉ። ሰዓት ለመቆጠብ ያህል ወደ መጨረሻው ሪፖርት ይሄዳሉ። የሰበካ መንፈሳዊ ጉባኤ ገቢን በተመለከተ በ2017 በጀት ዓመት በ12 ወረዳዎች ከሚገኙ አጥቢያ አብያተ ክርስቲያን ሰበካ ጉባኤ ጽሕፈት ቤት የዘመኑ አጠቃላይ ገቢ ብር 72 ሚሊዮን 146835 ብር ከ50 ሳንቲም በ2017 ዓመተ ምህረት 20% የተሰበሰበ ገቢ ብር 14 ሚሊዮን 429367 ከ10 ሳንቲም
ከሀገረ ስብከቱ የራስ አገዝ ልማትና ከባንክ ወለድ የተገኘ ገቢ ብር 271710 ብር ከ60 ሳንቲም ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ከአጥቢያ አብያተ ክርስቲያን ሰበካ ጉባኤ ጽሕፈት ቤት ከሀገረ ስብከቱ የራስ አገዝ ልማትና የባንክ ወለድ ላይ 35 በመቶ ተሰብስቦ ገቢ የተደረገ ብር 5,145,377 ከ19 ሳንቲም ገቢ ያደረግን ስለሆነ ይህንኑ ገቢ ያደረግንበትን የባንክ ስሊፕ ብፁዕ አባታችን አቡነ ዮሴፍ የባሌ ሀገረ ስብከት ሊቀ ጳጳስ ለብፁዕ ጠቅላይ ዋና ስራ አስኪያጅ እንዲያስረክቡልኝ በታላቅ አክብሮትና ትሕትና ጠይቃለሁ። ብፁዓን አበው ሊቃነ ጳጳሳት፣ የዚህ ታላቅ ጉባኤ አባላትና ተሳታፊዎች፣ የጋሞና አካባቢው ዞኖች ሀገረ ስብከት የሰላም አምባሳደር የሆኑ የጋሞ አባቶች፣ በእርከር ስራቸው የሚደነቁ ኮንሶዎች፣ በባህላዊ ውዝዋዜያቸውና በፊላዜማቸው ተመልካችን የሚያስደምሙ ደራሾች የሚገኙበት ሲሆን በአርባዎቿ ምንጮች ጽሙዓንን የምታረሰርስ የአንድነትና የፍቅር መናገሻ የዓለም ህብረተሰብ መዳረሻ የሁሉም ኢትዮጵያውያን የጋራ መኖሪያ የሆነችው ውቢቷ አርባ ምንጭ ከተማ የሀገረ ስብከታችን መንበረ ጵጵስና መቀመጫ ናት። የታሪክ ድርሳናት እንደሚያወሱት በየጊዜው ከውስጥም ሆነ ከአፋ የሚነሱ ፈተናዎች ሳይበግሯቸው ከወርሃ ጥር 1994 ዓመተ ምህረት ጀምሮ እስከ አሁን ድረስ ሀገረ ስብከታችንን በሊቀ ጵጵስና እየመሩ ያሉት ብፁዕ አቡነ ኤልያስ የጋሞና አካባቢው ጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስ በ2017 በጀት ዓመት በ11 ወረዳዎች በመዘዋወር ለካህናትና ምእመናን ልጆቻቸው ትምህርተ ወንጌልና አባታዊ ቡራኬ ሰጥተዋል። 6 አዳዲስ አብያተ ክርስቲያናት ተባርከው አገልግሎት እንዲጀምሩ አድርገዋል። በዘመናዊ ህንፃ የተሰሩ 2 አብያተ ክርስቲያናትን ባርከው ቅዳሴ ቤታቸውን አክብረዋል። ለ13 አብያተ ክርስቲያናት መስሪያ የተዘጋጁ ቦታዎች በቆሞሳት እንዲባረኩ አባታዊ መመሪያ አስተላልፈዋል። ከ300 በላይ የሚሆኑ ደቀ መዛሙርትን ራሳቸው እየፈተኑና ከቃል ትምህርት እስከ ዜማ ያላቸውን እውቀት እየመዘኑ እንደዚሁም የቅዳሴ መነሻው መጽሐፍ ቅዱስ እንደሆነ በመረጃ አስደግፈው ያሳተሙትን መጽሐፍ አንብበው ጥቅሱን መያዛቸውን በማረጋገጥ ለ32 ዲያቆናት ማዕረገ ቅስና ለ314 ተማሪዎች ማዕረገ ዲቁና ሰጥተዋል። በሁሉም አህጉረ ስብከት ስልጣነ ክህነት የሚቀበሉ ቀሳውስትና ዲያቆናት ለክህነት አገልግሎት የሚያበቃቸውን ትምህርት ሲከታተሉ ጎን ለጎን በብፁዕነታቸው አዘጋጅነት ከታተመው መጽሐፍ አስረጅ የሆኑ ጥቅሶችን እንዲያጠኑ ቢደረግ ለመናፍቃን ምላሽ ለመስጠትና ምእመናንን በሃይማኖታቸው ለማጽናት ይጠቅማቸዋል እንላለን። ብፁዕነታቸው በ2017 ዓመተ ምህረት ለኤሊ ደብረ ብስራት ቅዱስ ገብርኤል ህንጻ ቤተ ክርስቲያን ብር 2,524,135 ለአቡነ ሰላማ ሁለተኛ ደረጃ ትምህርት ቤት ህንጻ ግንባታ 238,800 ለአርባ ምንጭ ደብረ ጽዮን ቅድስት ማርያም ገዳም ልማት ስራ ብር 250,000 በድምሩ 2,787,935 ብር አሰባስበው ገቢ አድርገዋል። በዚሁ በጀት ዓመት የሰሜን ሸዋ ሰላሌ ሀገረ ስብከት አረጋዊ ሊቀ ጳጳስ ብፁዕ አቡነ ቀውስጦስን የጌዲዮ አማሮና ኮሬ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገሪማን እንደዚሁም ታላላቅ መምህራንን በመጋበዝ ከግንቦት 24 እስከ 26 2017 ዓመተ ምህረት ድረስ በአርባ ምንጭ ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን በድምቀቱ ማራኪ የሆነ
አብይ የትምህርተ ወንጌል ጉባኤ እንዲካሄድ አድርገዋል። ከወይዘሮ ቤዛ ወርቅ አለሙ የተለገሱ ልዩ ልዩ ንዋያተ ቅድሳት ለ100 አብያተ ክርስቲያናት እንዲዳረሱ አባታዊ መመሪያ የሰጡ ሲሆን የብፁዕነታቸውን ትኩረት መርህ በማድረግ በ2017 ዓመተ ምህረት በሀገረ ስብከታችን 4 ያቋቋም 2 የቅኔ 3 የመጻሕፍት 8 የቅዳሴ መምህራን ተቀጥረዋል። በዚሁ በጀት ዓመት 3 ዘመናዊ ትምህርት ቤቶች ተሰርተዋል። 1 አውቶቡስ መኪና ለአቡነ ሰላማ 2ኛ ደረጃ ትምህርት ቤት ተገዝቷል። በዚሁ ዓመት በተሰጠው ትምህርተ ወንጌል አምነው 3620 ከመናፍቅነት 4537 ከኢአማኒነት 421 ከእስልምና የተመለሱ ሲሆን በድምሩ 9444 ሰዎች ተጠምቀው የቤተ ክርስቲያናችን አባላት ሆነዋል። 16 ካህናት ለ4 ወራት ያህል ሰልጥነው በሰርተፊኬት ተመርቀዋል። 9073 ወጣቶች በሰንበት ትምህርት ቤት አባልነት ተመዝግበዋል። 162,000 ለሰንበት ትምህርት ቤቶች ወጣቶች የሚሆን ማስተማሪያ መጽሐፍ በመግዛት ለመማር ማስተማሩ ስራ እንዲውል ተደርጓል። በ100 አብያተ ክርስቲያናት የሰበካ ጉባኤ ኮሚቴዎች ተመርጠዋል። ለ364 አረጋዊና አቅመ ደካማ ወገኖች የቀለብና አልባሳት የበዓላት መዋያ ድጎማ ተደርጓል። ለ71 ህጻናት ደብተርና እስክሪብቶ ለ18 ችግርተኛ ተማሪዎች የነጻ ትምህርት እድል ተሰጥቷል። በአርባ ምንጭ ከተማ ለሚገኙ 5 አድባራት የጥምቀትና የመስቀል ደመራ በዓላት ማክበሪያ የሚሆን 37,000 ካሬ ቦታ ከመንግስት የተሰጠ ሲሆን ከዚሁ በተጨማሪ ለ32 አብያተ ክርስቲያናትና ለ17 የስብከተ ወንጌል ማዕከላት የይዞታ ማረጋገጫ ሰነድ ለመረከብ ተችሏል። ለሰገን ደብረ ማዩ ቅዱስ ገብርኤል ቤተ ክርስቲያን ገቢ ማስገኛ 1 የእህል ወፍጮ ተተክሏል። በወይዘሮ ካሰች ከበደ አስተባባሪነት በ10 ሚሊዮን ብር በአርባ ምንጭ ከተማ ላይ የልማት ቦታ በዝግቲ ደብረ ሰላም አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ስም ተገዝቷል። ሀገረ ስብከታችን ከጠቅላይ ቤተ ክህነት በተላለፈው መመሪያ መሰረት የ10 ዓመታት መሪ ዕቅድ አዘጋጅቶ እስከ አጥቢያ ቤተ ክርስቲያናት አውርዷል። ከሐምሌ 2014 እስከ ሰኔ 30 ቀን 2016 ዓመተ ምህረት ያለው የሀገረ ስብከታችን የገንዘብ ገቢና ወጪ ሂሳብ በጠቅላይ ቤተ ክህነት ኦዲተሮች ተመርምሯል። ውጤቱም ከምስጋና ጋር ደርሶናል። የሀገረ ስብከታችን ሚዲያ ዘመኑን የዋጀ ቀረጻ መሳሪያ ተገዝቶለትና ባለሙያ ተመድቦለት የስርጭቱን ስራ አጠናክሮ ቀጥሏል። በ2017 ዓመተ ምህረት የተሰበሰበው 20 ከመቶ ገቢ ከ2016 ዓመተ ምህረት ገቢ ጋር ሲነጻጸር ብር 5,026,122 ከ05 በእድገት የተመዘገበ ሲሆን ሀገረ ስብከቱ ከጠቅላይ ቤተ ክህነት የተላከለትን በጀት በመሸፈን በብልጫ ብር 3,536,809 ብር ከ07 ሳንቲም አሳድጎ በጥቅሉ 35 ከመቶ ብር 7,478,319 ከ87 በአባይ ባንክ በኩል ለዋናው መስሪያ ቤት ማስተላለፉን እየገለጽ ሪፖርታችንን እናጠቃልላለን። ወስብሐት ለእግዚአብሔር። ገቢ ያደረግንበትን ደረሰኝ ብፁዕ አባታችን አቡነ ኤልያስ የሀገረ ስብከታችን ሊቀ ጳጳስ ለብፁዕ ጠቅላይ ስራ አስኪያጅ እንዲያስረክቡልኝ በታላቅ ትሕትና ጠይቃል። እጅግ እናመሰግናለን። ምስጋና ይገባቸዋል። ወደ ሰሜን ሸዋ ሀገረ ስብከትና ባህር ዳር ሀገረ ስብከት፣ ምስራቅ ሸዋ ሀገረ ስብከት ሶስቱን አዳምጠን እንሄዳለን። ስራችን ሁሉ የተከናወነልን አንተ ስለረዳሃን ነው። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 12። ብፁዕ ወቅዱስ አባታችን፣ ብፁዕ ዋና ጠቅላይ ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን ሊቃነ ጳጳሳት፣ ክቡራን የጠቅላይ ቤተ ክህነት ምክትል ስራ አስኪያጆች፣ ክቡራንና ክቡራት የዚህ ታሪካዊ ጉባኤ ተሳታፊዎች፣
በመጀመሪያ የአባቶቻችን አምላክ ልዑል እግዚአብሔር በዚህ በ44ኛው ዓለም አቀፍ አጠቃላይ የሰበካ መንፈሳዊ ጉባኤ በበጎ ፈቃዱ ስላገናኘን ስሙ የተመሰገነ ይሁን እያልኩ በ2017 ዓ.ም በሰሜን ሸዋ ደብረ ብርሃን ሀገረ ስብከት የተከናወኑ ዋና ዋና የሥራ ክንውኖችን ለዚህ የተከበረ ጉባኤ ሳቀርብ በታላቅ ትህትና እጅ በመንሳት ነው። ከሁሉ በማስቀደም መስከረም 21 ቀን 2018 ዓ.ም በሀገረ ስብከታችን በምንጃር ወረዳ በአረርቲ ደብረ ገነት ቅድስት ማርያም አዲስ እየተሰራ ባለው ግዙፍ ህንፃ ቤተ ክርስቲያን ውስጥ ለፊኒሽንግ ስራ የተዘጋጀ የእንጨት መወጣጫ ተደርምሶ በህይወትና በአካል ጉዳት የደረሰብን ድንገተኛ አደጋ አሳዛኝና ልብ ሰባሪ ነበር። በመሆኑም ከብፁዕ ቅዱስ ፓትርያርካችን ጀምሮ ብፁዓን ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት፣ የሃይማኖት ተቋማት ፎረም፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ከፌዴራል ጀምሮ መንግስታዊና መንግስታዊ ያልሆኑ ተቋማት ላደረሳቸውን የሐዘን መግለጫ በአካልና በስልክ ከጎናችን ለነበራችሁ ሁሉ በቅድስት ቤተ ክርስቲያናችን ስም አክብሮታችንን እየገለጽን ይህ የተከበረ ጉባኤ ምስጋና ያቀርብልኝ ዘንድ በታላቅ ትሕትና እጠይቃለሁ። እንዲሁም ለሞቱ ወገኖቻችን እረፍተ ነፍስን፣ ለተጎዱ ምሕረትን፣ ላዘኑ መጽናናትን እግዚአብሔር ይሰጥልን ዘንድ ይህ ጉባኤ በጸሎት እንዲያስብልኝ በታላቅ ትሕትና ማሳሰብ እፈልጋለሁ። የሰሜን ሸዋ ሀገረ ስብከት በታላቁ የጸሎትና የልማት አባት በብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ጥበብ የተሞላበት አመራር የሚመራ አንጋፋ ሀገረ ስብከት ነው። ሰሜን ሸዋ የፈላስፎቹ ነገስታት መናገሻ፣ የታሪክ መነሻና ማጣቃሻ፣ ዳግማዊት ንቅያን ተክታ ኃይለ ወንጌልን ተጫምታ የወንጌል ፍሬ የታየባት ኃይል መላካዊና እምነት አብርሃማዊ ያልተለያት የባለ ብዙ ታሪክ ባለቤት ናት። የሀገረ ስብከቱ መቀመጫ ከአዲስ አበባ 130 ኪሎ ሜትር ርቀት ላይ የምትገኘው የብርሃን አምባ ደብረ ብርሃን ከተማ ናት። በሀገረ ስብከቱ ስር 31 ወረዳዎችና 4 ክፍላተ ከተሞች፣ 49 ገዳማት፣ 2221 አድባራት በአጠቃላይ 2270 አብያተ ክርስቲያናት ይገኛሉ። ሀገረ ስብከታችን ባሳለፍነው የበጀት ዓመት ስልታዊ ዕቅድን መሰረት በማድረግ በጸደቀ በጀት በታወቀ የሰው ኃይል ተደራጅቶ ከዋናው መስሪያ ቤት የሚላኩ ፖሊሲዎችንና መመሪያዎችን በመተግበርና በማስተግበር ጠንካራ ስራ ሰርቷል። በሀገረ ስብከታችን የተከናወኑ አጠቃላይ ስራዎች በብፁዕነታቸው አርቆ አሳቢነትና እረፍት አልባ መሪነት የተከናወኑ ሲሆን ስራቸውንና ሐዋርያዊ ጉዟቸውን በሪፖርት መገደብ ባይቻልም ተጠቃሽ የሆኑ ዋና ዋናዎቹን ለመጥቀስ ያህል በሀገረ ስብከቱ ላሉ የየክፍላት ኃላፊዎች የስራ መመሪያ ስልጠና በመስጠት ከወረዳ እስከ አጥቢያ ለአገልግሎት ምቹ ባልሆኑ መድረኮች ላይ በመገኘት አባታዊ መመሪያና ቃለ በረከት ሰጥተዋል። ምዘናውን ላለፉ ለ3000 ደቀ መዛሙርት ዲቁና፣ ለ350 ዲያቆናት ቅስና፣ ለ6 አበ ምንኩስና ሰጥተዋል። ለ24 አጥቢያዎች የአዲስ ቤተ ክርስቲያን ትክል፣ ለ104 የግንባታ ፈቃድ ሰጥተዋል። በአዲስ የታነጹ 19 አብያተ ክርስቲያናትን ባርከው መርቀዋል። ለ9 አብያተ ክርስቲያናትና የሁለገብ ህንፃዎች ግንባታ የመሰረት ድንጋይ አኑረዋል። በደብረ ብርሃን በአጣይና ሸዋሮቢት ከተሞች በአረጋውያንና የህፃናት መርጃ ማዕከላት በአካል በመገኘት ከማጽናኛ ትምህርት ጋር ከ200,000 ብር በላይ በገንዘብና የአይነት ድጋፍ አድርገዋል። ለ480 የአብነት መምህራንና ደቀ መዛሙርት በአብነት ትምህርት ቤት መማር ማስተማር ዙሪያ ስልጠና ተሰጥቷል። በሐዲስ ኪዳን በብሉይ ኪዳን ትርጓሜና በቅዳሴ ማስመስከሪያ ጉባኤ ቤት 71 ደቀ መዛሙርት ተመርቀዋል። ለ190 ካህናት ስልጠና ተሰጥቷል። ለተከታታይ 6 ወራት የሰለጠኑ 30 ካህናት ተመርቀዋል። በሀገረ ስብከቱ ስር በገዳማትና አድባራት በሚገኙ ዘመናዊ ትምህርት ቤቶች ከ10,000 በላይ ተማሪዎች ትምህርታቸውን ተከታትለዋል። ከ1500 በላይ ተማሪዎች ተመርቀዋል። ለ55 ድጋፍ ለሚያስፈልጋቸው ጓለማውታ ተማሪዎች የነጻ ትምህርትና የትምህርት ቁሳቁስ በሀገረ ስብከቱ ድጋፍ ተደርጓል። በቅዱስ ሲኖዶስ ሙሉ እውቅና አግኝቶ በደብረ ብርሃን ከተማ ለተቋቋመው የቅዱስ ባስልዮስ መንፈሳዊ ኮሌጅ ከሀገረ ስብከቱ የቢሮ ቁሳቁስና የመጻሕፍት ድጋፍ ተደርጓል። በደብረ ብርሃን ከተማ አፄ ዘርዓ ያዕቆብ አደባባይ 2 ታላላቅ መንፈሳዊ ጉባኤያት፣ በወረዳ ዋና ከተሞች 121 ጉባኤያት የተከናወኑ ሲሆን 84 ኢአማንያን የሥላሴን ልጅነት አግኝተው ወደ ቅድስት ቤተ ክርስቲያን ተጨምረዋል። 8 ወደ ሌላ ቤተ እምነት ሄደው የነበሩ ወደ ቅድስት ቤተ ክርስቲያን ተመልሰዋል። ከሀገረ ስብከት እስከ ወረዳ
ካሉ ሰራተኞች ከደሞዛቸው የስብከተ ወንጌል ተቀናሽ ከ500 ሺህ ብር በላይ ተሰብስቦ ለስብከተ ወንጌል ማስፋፊያ ገቢ ተደርጓል። ስርዓተ ገዳምን በማጠናከር በሀገረ ስብከቱ ስር የሚገኙ ገዳማት በራስ አገዝ ልማት እንዲጠናከሩ ተደርጓል። ለመነኮሳትና መነኮሳያት የ2 ቀን ስልጠና ተሰጥቷል። በየገዳማቱ የሚገኙ ቅርሶች እንዲጠበቁ 3 ሙዚየሞች ተደራጅተዋል። የሰንበት ትምህርት ቤቶች አዲሱ ስርዓተ ትምህርትና የምዘና ስርዓት ተግባራዊ ተደርጓል። በሀገረ ስብከቱ በጀት የሰንበት ትምህርት ቤቶች መማሪያ መጻሕፍት ተገዝተው እንዲሰራጩ ተደርጓል። 35 መስማት የተሳናቸው በቋንቋቸው ተከታታይ ትምህርቶችን እንዲያገኙ በማድረግ ወደ አገልግሎት እንዲገቡ ተደርጓል። 24 አብያተ ክርስቲያናት በአዲስ እንዲተከሉ ተደርጓል። በአብያተ ክርስቲያናት የጋራ ስምምነትና ጥያቄ አንድ አዲስ የወረዳ ቤተ ክህነት ተቋቁሟል። የሁሉም አድባራትና ገዳማት ሂሳብ በቅጽ ሐመሩሃ በጥራትና በአግባቡ ተሞልቶ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት እንዲላክ ተደርጓል። አሃዛዊ መረጃዎች ተሰብስበው በመረጃ ቋት ተደራጅተዋል። በዘላቂ ልማት የቤተ ክርስቲያንን የኢኮኖሚ እድገት ለማፋጠን በገዳማትና አድባራት የተለያዩ የልማት ስራዎች ተሰርተዋል። ከ4 ሚሊዮን በላይ ሀገር በቀል ችግኞችና አትክልቶች እንዲተከሉ ተደርጓል። ከ40 በላይ የልማት ፕሮጀክቶች ፕሮፖዛሎች እንዲጸድቁ ተደርጓል። ለቤተ ክርስቲያን መትከያ፣ ለበዓላት ማክበሪያ፣ ለልማትና መካነ መቃብር ማስፋፊያ የሚሆን ከ181 ሺህ ካሬ በላይ ቦታዎች መረከብ ተችሏል። በ2016 ዓ.ም የበጀት ዓመት በደብረ ብርሃን ከተማ ለሀገረ ስብከቱ 100 ሺህ ካሬ የጥምቀት ማክበሪያ ቦታ ተሰጥቶ የነበረ ቢሆንም በርቀት ምክንያት የቅያሬ ቦታ ተጠይቆ ከከተማ አስተዳደሩ 150 ሺህ ካሬ ቦታ ተረክበናል። ለ7 አድባራትና ገዳማት ከ22.7 ሚሊዮን ብር በላይ የፈጀ የትራንስፈር የኤሌክትሪክ እና የውሃ ዝርጋታ ስራ ተከናውኗል። ከ19.5 ኪሎ ሜትር በላይ የመኪና መንገድና የድልድይ ግንባታ ስራ ተሰርቶ አገልግሎት እንዲሰጡ ተደርጓል። የሀገረ ስብከቱን ምግባረ ሰናይ ዘርፍ በማጠናከር ለ71 የአብነት መምህራንና በችግር በህመም ላይ ላሉ ወገኖች ለ300 ደቀ መዛሙርት ለህፃናትና አረጋውያን መርጃ ማዕከላት ድጋፍ ለሚያስፈልጋቸው ወገኖች ከ21 ሚሊዮን ብር በላይ በገንዘብና በአይነት ድጋፍ ተደርጓል። መንፈሳውያንና በጎ አድራጊ ወጣቶች በሚዲያ ባደረጉት የገቢ ማሰባሰብ ቅስቀሳ ለገዳማት ጥገናና ለአብያተ ክርስቲያናት ማሰሪያ የሚውል ከ50 ሚሊዮን ብር በላይ ድጋፍ ተሰባስቧል። በ21 ወረዳ ቤተ ክህነት ስር ለሚገኙ 1824 አገልጋዮችና ሰራተኞች የቅርስ አያያዝና አጠቃቀም ስልጠና ተሰጥቷል። በ14 ወረዳ ቤተ ክህነት ጽሕፈት ቤቶች ስር በ171 ገዳማትና አድባራት የቅርስ ቆጠራ ተደርጓል። በዋናው መስሪያ ቤት በተዘጋጀው የማህበራት ምዝገባና ቁጥጥር ደንብ መሰረት በክፍል ደረጃ ተደራጅቶ የማስፈጸሚያ ሰነድ ተዘጋጅቶለት የማህበራት ምዝገባ እውቅናና ፈቃድ ተሰጥቷል። ወጥ የሆነ የገንዘብና የንብረት አስተዳደር እንዲሁም የግዢ አፈጻጸም መመሪያ ተዘጋጅቶ በሁሉም ወረዳዎች አድባራትና ገዳማት ተፈጻሚ እንዲሆን ተደርጓል። በሀገረ ስብከቱ የሊቃውንት ጉባኤ በኩል 2 መጻሕፍት፣ 27 የመዝሙር ግጥሞች፣ 1 የመዝሙር ቪሲዲ እርማቶች ተከናውኗል። የሚዲያና የህዝብ ግንኙነት ስራዎችን በማጠናከር ቤተ ክርስቲያን ገጽታዋ ተጠብቆ ክብሯ ለዓለም እንዲንጸባረቅ በጀት በመመደብና የዘርፉን ባለሙያዎች በማደራጀት የተሟላ ስራ ተሰርቷል። በመጨረሻም አብዝቶ የሚዘራ አብዝቶ ይሰበስባል በተባለው ገጸ ንባብ መሰረት ብፁዕ አቡነ ቀሌምንጦስ ለእንቅስቃሴያቸው ኮሽታ፣ ለጸሎታቸው እፎይታ የሌላቸው፣ በአስተሳሰባቸው ምጥቀት፣ በአመራራቸው ስልት፣ ለስራ ባላቸው ፍቅርና ጉጉት ዘመኑን ይዋጁ ሰሜን ሸዋን በወንጌል ከፍታ ወደ ተራራው ጫፍ እያዘለቁ ያሉ አባታችን ከሀገረ ስብከታችን የተሰበሰበውን ፍሬ በረከት ብር 36 ሚሊዮን 212894.23 ለጠቅላይ ቤተ ክህነት 35% ገቢ የተደረገበትን የባንክ ስሊፕ ለብፁዕ ዋና ጠቅላይ ስራ አስኪያጅ ይሰጡልኝ ዘንድ በልጅነት መንፈስ ዝቅ ብዬ በታላቅ ትሕትና ጠይቃለሁ። አኩቶ ወመኩናኑኒ ለትውልደ ትውልድ ብፁዕ ወቅዱስ አባታችን፣ ብፁዕ ዋና ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የጠቅላይ ቤተ ክህነት ምክትል ስራ አስኪያጆች፣ የተከበራችሁ የጠቅላይ ቤተ ክህነት የየመምሪያና የድርጅት ኃላፊዎች፣
የተከበራችሁ የየሀገረ ስብከቱ ስራ አስኪያጆች፣ የዚህ ታሪካዊ ጉባኤ ተሳታፊዎች በሙሉ በባህር ዳር ሀገረ ስብከት የልማት ደወል ከተሰማ ውሎ አድሯል። ስለሆነም በመጠኑም ቢሆን በተዘጋጀው መጽሔት ተጠቁሞ ለሁሉም የደረሰ ስለሆነ በዚህ አጭር ደቂቃዎች ለመግለጽ ስለማንችል ጥርን በባህር ዳር በሚል በሚከበረው በዓላችን ተገኝታችሁ በዓላችንን እንድታከብሩልን የልማት ክንውናችንንም እንድትጎበኙልን በጸሎትም እንድታግዙን በታላቅ አክብሮት ጋብዘናል። ስለሆነም የዘመኑን ገቢ ብቻ እንዳቀርብ ይፈቀድልኝ። በመሆኑም በ2017 ዓመተ ምህረት በጀት ዓመት ከሰበካ ጉባኤና ልዩ ልዩ ገቢ ከየአጥቢያው የተገኘ ጠቅላላ ድምር ብር 320 ሚሊዮን 965,024 ብር ከ95 ሳንቲም መሆኑ ተገልጿል። ለሀገረ ስብከቱ 20 ከመቶ ገቢ የሆነ 64 ሚሊዮን 193,004 ብር ከ99 ሳንቲም ሆኗል። ለመንበረ ፓትርያርክ 35 ከመቶ 22 ሚሊዮን 467,551 ብር ከ75 ሳንቲም መሆኑ በቅጽ ተረጋግጧል። ስለሆነም የ2017 ዓመተ ምህረት ከ2016 ዓመተ ምህረት ጋር ገቢ ጋር ሲነጻጸር ሀ በአጥቢያ ደረጃ ብር 52 ሚሊዮን 390,398 ብር ከ10 ሳንቲም፣ በሀገረ ስብከት ደረጃ 10 ሚሊዮን 478,079 ብር ከ62 ሳንቲም፣ በመንበረ ፓትርያርክ ደረጃ 3 ሚሊዮን 667,327 ብር ከ87 እድገት አሳይቷል። ስለዚህ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ድርሻ 35 ከመቶና የቅዱስ ጳውሎስ መንፈሳዊ ኮሌጅ ክፍያ የምንከፍለው ማለት ነው በጥቅሉ 22 ሚሊዮን 469,951 ብር ከ75 ሳንቲም ገቢ ያደረግንበትን ስሊፕ ብፁዕ አባታችን አቡነ አብርሃም የሀገረ ስብከታችን ሊቀ ጳጳስ ለብፁዕ አባታችን አቡነ ሳዊሮስ የቤተ ክህነት የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲያስረክቡልኝ በታላቅ ትህትና ጠይቃለሁ። በምስራቅ ሸዋ ሀገረ ስብከት በ2017 ዓመተ ምህረት የተከናወኑትን የስራ ክንውኖች ሪፖርት ከዚህ እንደሚከተለው አቀርባለሁ። በምስራቅ ሸዋ ሀገረ ስብከት 12 ወረዳዎች 423 አብያተ ክርስቲያናት የሚገኙ ሲሆን እነርሱም 15 ገዳማት፣ 105 አድባራት፣ 303 የገጠር አብያተ ክርስቲያናት ናቸው። ሀገረ ስብከታችን በ42ኛው አጠቃላይ ሰበካ መንፈሳዊ ጉባኤ የተላለፉ ውሳኔዎችን ለመተግበር ባቀደው መሰረት በስሩ ባሉ ወረዳዎችና አጥቢያ አብያተ ክርስቲያናት አመርቂ ተግባራትን አከናውነዋል። የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ሐዋርያ ጉዞን በተመለከተ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት
ከብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና የካህናት ማሰልጠኛ የስራ አመራር ኮሌጅ የበላይ ኃላፊ በተደረገላቸው ጥሪ መሰረት ግንቦት 15 ቀን 2017 ዓ.ም ለብዙ ዓመታት ስትታነጽ የነበረችውን የአዳማ ደብረ ገነት ቅድስት ኪዳነ ምሕረት ህንጻ ቤተ ክርስቲያንን ለመመረቅ ከብፁዓን አበው ሊቃነ ጳጳሳት ጋራ አዳማ ከተማ ፈጣን መንገድ መውጫ ሲደርሱ የሀገረ ስብከቱ የስራ ኃላፊዎች፣ የአዳማ ከተማ አድባራትና ገዳማት አስተዳዳሪዎች፣ ካህናትና ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት አባላት፣ የመንግስት አካላት፣ አባ ገዳዎችና ሀደ ሲንቄዎች እንዲሁም የአዳማ ከተማ ነዋሪዎች ወጥተው የክብር አቀባበል አድርጎላቸዋል። ቅዱስነታቸው ጥግ ድርብ በለበሱ ካህናት ታጅበው ወደ አዲሱ ህንጻ ቤተ ክርስቲያን ገብተው ስርዓተ ቡራኬውን ከፈጸሙ በኋላ በዓሉን ለማክበር ለተሰበሰቡት ምእመናን እንኳን ደስ አላችሁ፣ ይህንን ታላቅ ህንጻ ሰርታችሁ በእኛ እንዲመረቅ በማድረጋችሁ ልጆቻችን እግዚአብሔር ይባርካችሁ ካሉ በኋላ ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ባቀረቡት ማሳሰቢያ መሰረት ከዛሬ ጀምሮ ደብሩ ካቴድራል ተብሎ እንዲጠራ ተፈቅዶላቸዋል በማለት ለምእመናን አብስሮ በቀጣይ በካቴድራሉ ሊሰሩ ለታቀዱ ዘርፈ ብዙ ልማት ስራዎች የመሰረት ድንጋይ አኑሮ የስራው መመሪያ በመስጠት አባታዊ ቡራኬና ቃለ ምዕዳን ሰጥቷል። የብፁዕ አባታችን አቡነ ጎርጎርዮስ ሐዋርያዊ ጉዞን በተመለከተ ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ በበጀት ዓመቱ በየወረዳው ቤተ ክህነት ስር በሚገኙት አድባራትና ገዳማት እየተገኙ በቅዱስ ሲኖዶስ ተወስኖ በስራ ላይ እንዲውሉ የተወሰኑ ውሳኔዎችና የተላለፉ መመሪያዎች በስራ እንዲተረጎሙ የቃለ ዓዋዲው መመሪያ ተግባራዊ እንዲደረግ በማድረግ ለምእመናኑ ቃለ ምዕዳን ሰጥተዋል። እንዲሁም በየቀኑ ከብፁዕነታቸው መመሪያ ለመቀበል ስራ ለመጠየቅ ከየአካባቢው ለሚመጡት አገልጋይ ካህናትና ባለጉዳዮች ባለመሰልቸት ባለመታከት እያስተናገዱ ለጥያቄያቸው መፍትሄ ሰጥተዋል። በቢሮአቸው በርካታ ስራዎችን አከናውነዋል። በ2017 ዓ.ም 5 አብያተ ክርስቲያናት ግንባታቸው ተጠናቀው በብፁዕነታቸው ተባርኮ ቅዳሴ ቤታቸው ተከብረዋል። በበጀት ዓመቱ ብፁዕነታቸው ለ163 ዲያቆናት የቅስና ማዕረግ፣ ለ1366 የአብነት ተማሪዎች የድቁና ማዕረግ በድምሩ ለ1529 አገልጋዮች ስልጣነ ክህነት ሰጥተዋል። በ2018 ዓ.ም ለሚሰሩ 25 የልማት ስራዎች በየአጥቢያው ቤተ ክርስቲያናት ተገኝተው የመሰረት ድንጋይ አስቀምጠዋል። ብፁዕነታቸው በተለያየ ምክንያት የተዘጉ አብያተ ክርስቲያናት ተከፍተው አገልግሎት እንዲሰጡ ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ከ18 በላይ አብያተ ክርስቲያናት ተከፍተው በአካባቢ ቋንቋ የሚያገለግሉ የሚያስተምሩ አገልጋይ ካህናት ተመድቦላቸዋል። ለምሳሌ ያህል ቀደም ሲል በጸጥታ ምክንያት ተዘግቶ የነበረው የሶደሬ ፈለገ ሰላም መድኃኔዓለም ገዳም አሁን ላይ በአካባቢው አንጻራዊ ሰላም በመስፈኑ በብፁዕነታቸው ከአካባቢው ማህበረሰብ ከተወጣጡ አባገዳዎች ሀደ ሲንቄዎችና የሀገር ሽማግሌዎች ጋራ ምክክር በማድረግ ገዳሙ ተከፍቶ አገልግሎት እንዲሰጥ ከማድረጋቸውን ባሻገር በገዳሙ በአካል ተገኝቶ ምእመናንን አጽናንተዋል። የአብነት ትምህርት ቤትና ዘመናዊ ትምህርት ቤትን ማጠናከርም በተመለከተ የአብነት ትምህርት ቤት ለቀጣይ ቤተ ክርስቲያን አገልግሎት ዋነኛው ቁልፍ በመሆኑ በየአድባራቱና በየገዳማቱ የሚገኙ የአብነት ትምህርት ቤቶቻችን መንፈሳዊ ትምህርት የአብነት መምህራን ወንበር ዘርግተው እንዲያስተምሩ በሀገረ ስብከቱ ትምህርት ክፍል በኩል ብርቱ ቁጥጥርና ክትትል ተደርጓል። በበጀት ዓመቱ ትምህርታቸውን አጠናቀው ለተመረቁት ተማሪዎች ሀገረ ስብከቱ ከሌሎች ቅድሚያ በመስጠት የስራ ምደባ አድርጎላቸዋል።
እንዲሁም ዓለማችን ዛሬ የደረሰችበት የቴክኖሎጂ ርቀት በዘመናዊ ትምህርት በመሆኑ ከሀገረ ስብከቱ ጀምሮ እስከ አጥቢያ ቤተክርስቲያናት ድረስ ያሉት ዘመናዊ ትምህርት ቤቶች እንዲጠናከሩና እንዲስፋፉ ከፍተኛ ጥረት ተደርጓል። አገልግሎት ላይ ካሉ ዘመናዊ ትምህርት ቤቶች በተጨማሪ በዘንድሮ ዓመት የምግራ መጥምቀ መለኮት ቅዱስ ዮሐንስና ቅድስት አርሴማ ካቴድራል አጸደ ሕፃናት ትምህርት ቤት ከፍቶ በማስተማር ላይ ይገኛል። ስብከተ ወንጌል ማስፋፋትን በተመለከተ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ በአብ በወልድ መንፈስ ቅዱስ እያጠመቃችሁ ወንጌልን አስተምሩ ብሎ ባዘዘው መሰረት በሀገረ ስብከታችን በበጀት ዓመቱ በየዕለቱ ከሚከናወኑት የሰርክ ጉባኤያት በተጨማሪ ሳምንታዊ፣ ወራዊና ዓመታዊ ክብረ በዓላትን ምክንያት አድርገው ለሚሰበሰቡት ምእመናን ከሚሰጠው ትምህርተ ወንጌል ባሻገር በመንበረ ጵጵስና ርዕሰ ከተማ በየወረዳው ቤተ ክህነት ባሉ የመስቀል አደባባይ ባሉት ጊዜ በሁለት ጊዜ በአጠቃላይ 4946 የስብከተ ወንጌል ጉባኤያት ተካሂደዋል። በተካሄደውም ጉባኤ ከተለያዩ ቤተ እምነቶች 1063 ሰዎች ወደ እናት ቤተ ክርስቲያን ተመልሰዋል። እሺ እንግዲህ ሌላው ለጠቅላይ ቤተ ክህነት ሁሉንም ዘርዝረን አቅርበናል። አሁን ሰዓቱ ስላለቀብኝ ወደ መጨረሻው ላይ ወደ ፐርሰንቱ ይሄዳለሁ። በ2017 ዓመተ ምህረት በሰው ሰራሽና በተፈጥሮ አደጋ ያጋጠሙን ችግሮችን በመቋቋም ዘርፈ ብዙ የልማት ስራዎች የተሰሩ ሲሆን በበጀት ዓመቱ ወደ መንበር ፓትርያርክ ጽሕፈት ቤት የላክነው 35% ከዚህ እንደሚከተለው እናቀርባለን። በ2016 ዓመተ ምህረት በበጀት ዓመቱ ገቢ ለመንበር ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የላክነው 35% 26 ሚሊዮን 293990 ከ77 ሲሆን በ2017 ዓመተ ምህረት ለጠቅላይ ቤተ ክህነት የላክነው ብር 35% 35 ሚሊዮን 438298 ከ71 ነው። በ2016 ጋራ የዘመኑ ፐርሰንት ሲነጻጸር የብር 9 ሚሊዮን 144307 ከ94 ብልጫ አሳይቷል። ይህንን ፐርሰንት ለመንበር ፓትርያርክ ገቢ ያደረግንበትን የባንክ ስልፕ ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ለብፁዕ ጠቅላይ ስራ አስኪያጅ እንዲያስረክቡልኝ በታላቅ ትሕትና እጠይቃለሁ። ስብሐት ለእግዚአብሔር። ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ በርቶሎሜዎስ የድሬዳዋ ሀገረ ስብከት ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ምክትል ስራ አስኪያጆችና የየመምሪያው ኃላፊዎች፣ በሁሉ አህጉረ ስብከት ይህን ታላቅና ታሪካዊ ጉባኤ ለመታደም የተገኛችሁ ክቡራንና ክቡራት፣ ከሁሉ አስቀድሜ በዚህ ታላቅ ጉባኤ ታዳሚዎች ፊት የድሬዳዋ ሀገረ ስብከት በተጠናቀቀው የ2017 ዓ.ም በጀት ዓመት ያደረገውን ዓመታዊ የሥራ እንቅስቃሴ የሚገልጽ ሪፖርት ለሀገረ ስብከቱን ጽሕፈት ወክዬ በንባብ ለማሰማት በመብቃቴ ከፍተኛ የሆነ ደስታና ኩራት የተሰማኝ ሲሆን ለዚህ አበቃኝ የቅዱሳን አምላክ ልዑል እግዚአብሔር ስሙ ይክበር ይመስገን። ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት፣ ክቡራትና ክቡራን፣ የድሬዳዋ ሀገረ ስብከት በምስራቁ ሀገራችን ክፍል የምትገኝ ምቹ የሆኑ የየብስና የአየር ትራንስፖርት አገልግሎት የተሟላላት ቁጥራቸው ከ700 ሺህ በላይ የሚገኙ ነዋሪዎቿ በፍቅርና በመተሳሰብ የሚኖሩባት፣ በሃይማኖት ተቋማት መካከልም ፍጹም የሆነ መከባበርና መቻቻል የሰፈነባት የበረሃ ንግሥት በመባል የምትታወቅ ሞቃታማ ከተማ ነች።
በዚህ ውብ ከተማ ውስጥ የሚገኘው የድሬዳዋ ሀገረ ስብከትም በስሩ 5 ካቴድራሎች፣ 7 የከተማና 8 የገጠር አብያተ ክርስቲያንን በድምሩ 20 የሚሆኑ አብያተ ክርስቲያን የሚያስተዳድር ነው። ከነዚህም ውስጥ 12 ከሚሆኑ ብቻ ከገቢያቸው ላይ 20 በመቶ ሰብስቦ ከ13 ሚሊዮን ብር በላይ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ገቢ የሚያደርግና ፐርሰንት ከፋይ የሆኑ በሺህ የሚቆጠሩ አብያተ ክርስቲያን ካላቸው ሀገረ ስብከት ጋራ ለውድድር የሚቀርብ ሀገረ ስብከት ነው። ሀገረ ስብከታችን በየዓመቱ 2 ጊዜ በታኅሳስና በሐምሌ ገብርኤል የታላቁ ሊቀ መላእክት የመልአኩ የቅዱስ ገብርኤል በዓል ለማክበር የሚመጡ ብፁዓን ወቅዱስ አባታችን ጀምሮ ቁጥራቸው በርካታ በሆኑ አበው ሊቃነ ጳጳሳት ቡራኬ የሚያገኝ ሀገረ ስብከት ነው። በተለይ ቅዱስ ሲኖዶስ ብፁዕ አቡነ በርቶሎሜዎስን አባት አድርጎ ከሰጠን ከ2015 ዓመተ ምህረት ወዲህ ቀደም ሲል ከነበሩት ዓመታት በተሻለ ሁኔታ በከፍተኛ ጉዞ ላይ ነው። ከዚህም ስኬታማ ጉዞዎቹ ውስጥ ጥቂቶቹ ብቻ ከዚህ እንደሚከተለው ባጭሩ አቀርባለሁ። የተሽከርካሪ ጤንነት በየጊዜው በዘይትና በቅባት እንደሚለሰልስ ሁሉ የሰው ልጅ አእምሮ በስልጠና በማለስለስ እንደሚገባ ጽኑ እምነት ያላቸው አርቆ አስተዋዩ ብፁዕ አቡነ በርቶሎሜዎስ ከጠቅላይ ቤተ ክህነትና ከሌሎች ታዋቂ ተቋማት ስልጠና ባለሙያዎች በመጋበዝ ከሀገረ ስብከቱ ልዩ ልዩ ክፍል ኃላፊዎች ጀምሮ ለአጥቢያ ቤተ ክርስቲያን የሰበካ ጉባኤና የልማት ኮሚቴ ተመራጮች፣ ለሰንበት ትምህርት ቤት አመራሮች፣ ለመላው ካህናት በየዘርፉ ደረጃውን የጠበቀ ስልጠና እንዲሰጥ በማድረግ በሀገረ ስብከቱ ታይቶ የማይታወቅ ስራ ሰርተዋል። ባለፈው ዓመት ብቻ ለ12 ደቀ መዛሙርት የዲቁና ማዕረግ እና ለ37 ዲያቆናት የቅስና ስልጣነ ክህነት በመስጠት በሀገረ ቤቱ ቤተ መቅደስ አገልጋዮችን ቁጥር በ49 ከፍ እንዲል አድርገዋል። የሀገረ ስብከቱና የአጥቢያ ቤተ ክርስቲያንን የየዕለት የስራ እንቅስቃሴ በቅርብ በመከታተል በአጥቢያ ቤተ ክርስቲያን ላይ በስራ አፈጻጸማቸው የተሻለ ውጤት ያስመዘገቡ አገልጋዮችን እድገት በመስጠት ወደ ሀገረ ስብከቱ እንዲገቡ አድርገዋል። በምትካቸውም ከስር ከነበሩ ሰራተኞች መካከል ፍትሐዊ በሆነ አሰራር እድገት እንዲያገኙ አድርገዋል። በአጠቃላይ ብፁዕ አባታችን በቅዱስ ጴጥሮስ አማካኝነት የተቀበሉትን አደራ በከፍተኛ ብቃት በመወጣት ላይ ያሉ የድሬዳዋ ሕዝበ ክርስቲያንን በፍጹም በሆነ የአባትነት መንፈስ በማገልገል ላይ የሚገኙ ከቅዱስ አባታችን ጀምሮ በየዓመቱ ለቁልቢ ገብርኤል ክብረ በዓል ወደ ከተማዋ የሚመጡ ብፁዓን አባቶችና ሌሎች በየደረጃው የሚገኙ እንግዶች ተደርጎ በማይታወቅ ሁኔታ በመንግስት ከፍተኛ ኃላፊዎች በፖሊስ ማርሽ ከባድ ጭምር የክብር አቀባበልና አሸኛኘት በማድረግ የቤተ ክርስቲያኒቱን ልዕልና ያስከበሩትን ታላቅ አባት የሰጠንን ልዑል እግዚአብሔር ይክበር ይመስገን አምላካችን እናመሰግናለን። በሀገረ ስብከቱ የስብከተ ወንጌልና ሐዋርያው አገልግሎት ክፍል የተከናወኑ አበይት ተግባራት በድሬዳዋ ሀገረ ስብከት ስብከተ ወንጌል የዘወትር ተግባር እንዲሆን በማድረግ ስራ ተሰርቷል። በመዝገብ የተያዙ 85 የሌላ እምነት ተከታዮች የነበሩ ሰዎች የኦርቶዶክስ ተዋሕዶ እምነት ተከታዮች እንዲሆኑ በማድረግ ተችሏል። ለዚህም ተመላሾች ቋሚ መምህራንን በመመደብ ልዩ ክትትል እየተደረገላቸው ይገኛል። በድሬዳዋ ዙሪያ የሚገኙ የገጠር አብያተ ክርስቲያንን በወንጌል ተደራሽ ለማድረግ በከተማዋ ለሚገኙ ምዕመናን መንፈሳዊ ጉዞ ማዘጋጀትና መምህራን በመመደብ በገጠር ባሉ አብያተ ክርስቲያንም የወንጌል አገልግሎት እንዲስፋፋ ከፍተኛ ስራ ተሰርቷል። ተተኪ መምህራንን ለማፍራት በሚደረገው ጥረትም ከአገልጋዮች መካከል ለስብከተ ወንጌል አገልግሎት ዝንባሌ ያላቸውን በመምረጥ ለ3 ተከታታይ ወራት ስልጠናውን የተከናወኑ 25 ደቀ መዛሙርት ሰልጥነው በከፍተኛ ድምቀት ተመርቀዋል። ከብፁዕነታቸውም የሥራ መመሪያ ተቀብለዋል። በሀገረ ስብከቱ የትምህርትና ስልጠና ክፍል የተሰሩ አበይት ተግባራት በሀገረ ስብከታችን የድጓና የቅዳሴ ትምህርት በቋሚነት የሚሰጥበት አንድ የአብነት ትምህርት ቤት ይገኛል። በዚህም ትምህርት ቤት በጀት ተከፍቶላቸው የሚማሩ 12 ደቀ መዛሙርት እንዲሁም በተመላላሽ የሚማሩ 45 ደቀ መዛሙርት በድምሩ 57 ደቀ መዛሙርት ትምህርታቸው በመከታተል ላይ ይገኛሉ። በሌሎች 4 አድባራት ለአብነት መምህራን በማመረቻቸት አበል የተበጀተላቸው የሚሰጡት ትምህርት
በእያንዳንዳቸው አድባራት በበጋ ወቅት በዘመናዊ ትምህርታቸው በጎ ጎን ለጎን እስከ 25 ተማሪዎች በክረምት ወቅትም ደግሞ እስከ 65 የሚደርሱ በመዝገብ የተያዙ ታዳጊዎች የአብነት ትምህርት እየተከታተሉ ነው። ለነዚህም ውስጥ 22 ታዳጊዎች በ2017 ዓመተ ምህረት በብፁዕ አቡነ በርቶሎሜዎስ ማዕረገ ድቁና ተቀብለዋል። የሀገረ ስብከቱ የሰንበት ትምህርት ቤት ማደራጃ ክፍል የሰንበት ትምህርት ቤት ማደራጃ ክፍልን በተመለከተ እንደ እድሜ ደረጃቸው ህጻናት፣ ታዳጊዎችና ወጣቶች በሚል በመከፋፈል ከመንበረ ፓትርያርክ ሰንበት ትምህርት ቤት ማደራጃ መምሪያ ወጥ በሆነ መልኩ በተዘጋጀ ስርዓተ ትምህርት መደበኛና ተከታታይ ትምህርት በሁሉም አድባራትና ገዳማት ሰንበት ትምህርት ቤቶች ተደራሽ እንዲሆን ተደርጓል። ከማዕከል ተዘጋጅቶ በተላከው ስርዓተ ትምህርት መሰረት የአንደኛ የአራተኛና የሰባተኛ ክፍል መጽሐፍ ለ12 አድባራት ሰንበት ትምህርት ቤቶች ታድሏል። ይህንኑ ስርዓተ ትምህርት ተከትሎ በተሰጠው ትምህርትም ከፍተኛ ውጤት ያስመዘገቡ የትምህርት አሰጣጥ ማካሄድ ተችሏል። ለዚህም የአቅም ማበልጸጊያ ስልጠናዎች በሀገረ ስብከቱ የስብከተ ወንጌል ማደራጃ ክፍል በአስተባባሪነት በሁሉም አጥቢያ የሰንበት ትምህርት ቤቶች ለ12 ያህል ተሰጥቷል። የሰበካ ጉባኤ ማደራጃ እና በካህናት አስተዳደር ከተገኙ የተቀናኙ አበይት ተግባራት በሀገረ ስብከታችን ከሚገኙ 20 አብያተ ክርስቲያን ለ18 አድባራት የሰበካ ጉባኤ ተቋቁሞና ተጠናክሮ ሰዓት ለመጠቀም በ2017 ዓመተ ምህረት በጀት ዓመት ፐርሰንትን ለጠቅላይ ቤተ ክህነት 13 ሚሊዮን 105,131 ከ56 ሳንቲም ለጠቅላይ ቤተ ክህነት ገቢ ያደረግንበትን ብፁዕ አቡነ በርቶሎሜዎስ ለዋና ስራ አስኪያጅ እንዲያቀርቡልኝ በታላቅ ትሕትና ጠይቃለሁ። ሰሜን ሸዋ ሀገረ ስብከት፣ ባህር ዳር ሀገረ ስብከት፣ ምስራቅ ሸዋ ሀገረ ስብከትና ድሬዳዋ ሀገረ ስብከትን እጅግ በጣም እናመሰግናለን። ምስጋና ይገባቸዋል። በጣም የዛሬው እንግዲህ የመጀመሪያ ቀን ስለሆነ ቀለል አድርገን ብንይዘው ይሻላልና የዛሬው ቀን በዚሁ ቢያበቃና ወደ ሻይ ሄደን በዚያው ነገ ጧት 2 ሰዓት ብንገናኝ። በነበረን ጊዜ እግዚአብሔር አምላክ የተመሰገነ ይሁን። የመጨረሻውን ጸሎት የሚያደርጉልን ብፁዕ አቡነ ሕዝቅኤል የሸካ ቤንች ማጅ እና የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ሊቀ ጳጳስ በጸሎት ያሰናብቱናል። ጠዋት 2 ሰዓት በዚሁ እንገናኝ። ሕይወትና ጉዞ የተቃና እንዳደርገው ፈቃዱ ይሁን። አቡነ ዘበሰማያት Thank you.